ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ሸምሴ ሰላም ናችሁ? እንዴት ነው? ሰላም ነው አለ። እባክህ ማታ በልሜ ብር ስታበድረኝ አላየሁ መሰለህ እና መለስክልኝ? ምን እመልስልሃለሁ? ብር ብታበድረኝ ብዬ የመጣሁት። እሱ ሳትመልስማ አልሰጥህ። እሱ ሳትመልስ አልሰጥህ። ደግሜ ልተኛ? ምን አገባኝ? ኧረ ደግሜ እተኛለሁ። ፈለከው ለምን በዛው አትሄድም? እንዲሁ ነስኪታች ጠንጋራ አለች። ይቅርታ እናቴ ትሙት አልደበረኝ። ተጫወቱ ልጆች፣ ተጫወቱ። ደህና ዋላችሁ? ሰላም ነሽ? እንዴት ናችሁ? ሸምስዬ ወይ እንዴት ነህ? በረታ? አዎ ደህና ነኝ። ምን እኮ እኔ እመጣለሁ ብዬ ለቅሶ ስነሳ መኪና ደግሞ አመለጠኝ። ቀብር እወጣለሁ ብዬ። ችግር የለም ለሚቀጥለው ትሄጃለሽ። ወንድሜ ምሳ ግዛልኝ። የለኝም ማለት። እሺ ቡና ግዛልኝ። የለኝም። እሺ የትራንስፖርት ሰርታበላ የለኝም ማለት። በቃ እሺ እኔ ላግዜ አካውንቱን ነገር ይሄ ወይ ማናሻ ዲስታ ተንቀሳቀስ እንጂ ሸምሱ ወጄ አንተ ግብር መጣብህ እኮ ግብር መጣብህ። ስንት? 1 ሚሊዮን ብር። ሞተዋል በላቸው ሞተዋል በላቸው። አባ ወዴት ነው የምትሄደው? ና እስቲ ወይ ብር የት ነው? ምን ሆነ ነው? የት ነው? ሐዋሳ እኮ ነው። ወይኔ ጅማ ብለውኝ እኮ ነው። ተመላላሽ ሰራተኛ ደላላ እኮ ነው። አንተ ነህ? እኔ ነኝ። ቤት ሰራተኛ ምን ትችላለሽ? እኔ ማልችለው የለም። ህንድ ቻፓቲ ለሳውዝ አፍሪካ ብቲ ያለ ሽንኩርት ወጥ መስራት ትችላለሽ? እችላለሁ፣ በመላጣው ማለት ነው። ያለ ዘይትስ? መላጣ ብሮ እችላለሁ። እነሱ እንዴ ከሆነ ያለ ደሞዝ መስራትስ? በቴስታ ማለት ነበረ ስለሌለኝ እኮ ነው። አረ ለቀቅ አድርገው፣ ቀላል ነው ክብደቱ። ከቻልክ ደስ ይለኛል። ይመችህ አባቱ። ከበደ እንዴ? አረ ቀላል ነው። ያንዌ ምን ነው ዛሬ ዱላ ይዘህ? ስማኝማ እስከ ዛሬ ቃምኩበትን ብር ባጠራቀም ዛሬ ጫት አላጣም ነበር። ወይኔ ምን ነው እኔ ምግቡ ተመቸ? አንደኛ ያበደ ምግብ እኮ ነው። የሚገርም በጣም ያበደ ምግብ ነው። ምን ነው? አረ እንጃሙሹ ምን ነው? ሹሹ አረ ቁጭ በል ምን ነው? አንተ ልሞት ነው መሰለኝ እንዴ? ምን አልተመቸም እንዴ ምግቡ? ምን ነው? ምግቡ አረ ሰው የለም እንዴ? ምግብ እማ አንድ ሚስጥር ሳልነግርህ እንዳልሞት ብዬ ነው። የምን ሚስጥር ነው? በዚህ ሰዓት ሚስጥር ይባላል? ምንድነው የምትለው? ደብቄ እንዳልሞት ነው። ምንድነው እንዴ? እንደዛ አይባልም። ምንድነው? ከሙሾ ጋር ግንኙነት ነበረን። እሱንማ አውቃለሁ እኮ ግን ለዛ ነው ምግብ ቤት መርዛ በላው። አባንቺ ብራዘር በጣም በያነኝ አስተኝ የጆሮ እንትን አስተኝ ኢትዮጵያን ወሬ ከመስማት ማለት ነው። እዚህ መኮርኮር ነው። ይመችሽ። 100 ብር ነበር። ዝርዝር የለሽም አባ? የለኝም።
አገኘሁኝ። አንተ ዝርዝር አግኝተህ ምን ቅድም 100 ብር ሰጥቼ 200 ሰጥቼ 100 ብር አይደል ያልከው? እንካ 100 ብር 200 ብር አይ አቢ ምን ነው? ወይኔ ምን ነው? 50 ብር ጠፍታብኝ። አሁን ኪስ ውስጥ የነበረ 50 ብር ነው? አዎ። ችግር የለውም አታልቅስ። ለ50 ብር ነው የምታለቅሰው? እንካ ይኸው። ችግር የለውም። አመሰግናለሁ። ችግር የለውም። A few moments later. እንዴ አሁን ደግሞ ምን ሆነ ነው? ወይኔ እንዴ ቅድም 50 ብር ጠፋብኝ አልክ፣ ከዛ በኋላ ሰጠኩ። አሁን ደግሞ ምን አተክ ነው? የቅድሙ 50 ብር ባይጠፋብኝ ከአሁኑ ጋር 100 ብር ነው የሚሆንልኝ ነበረ። እንደው ፈጣሪ ወይ እንደው ከዚህ ጉዱላ እንደው መቼ ነው የምታወጣኝ? ስንቱ ባለ ሀብት ዛልተራ ይነካል። አይ ጣፈንታ እንደው ከዳመ ወልድ አይ ቆይ እሺ፣ የሚያሳዝን ነገር አየሁ። ቆይ መልሼ ልደውል ሰው እንደዚህ ሲያዝን በቃ ደስ አይለኝም። እሺ መልሼ ልደውል። አንድ እሺ ወንድሜ እንካይሽ ለማን ነው? ለኔ እንደው ወንድሜ ወጣ ይተካ። አሚን። እንደው ምቀኛ ከሟርተኛ ይጠብቅ። አሚን። ፈልገው ነገር ሁሉ ይሳካ። አሚን። እሺ የማንም ኩታራ መቀለጃ ልሁን እንዴ? ጀማው ሰላም ነው ሁሉ አማን። እኔ በጣም ኧረ ማይል ተንሳናችሁ በሙሉ ምግብ በነፃ። እኔ እኮ ተስኖኛል። የት እየሄድክ ነው? ምግብ በነፃ? አዎ እዚህ ነው ምግብ በነፃ። ምን ይሆንልህ? ኧረ ምንም ይሁን የሆነ ነገር ይሁን። የቤቱ ስፔሻል አሪፍ ነው። እሱን ላድርግልህ? እሺ ዛሬ ተበላለት ነው ማለት። A few moments later. ምግቡን ወደድሽው? ኧረ እንደው ያበደ ነው ምግባችሁ። አሁን እንደመጣሁኝ ማለት ነው ወደ ውጭ ሸኘኝ። ሂሳብ ሳከ የምን ሂሳብ? ላይነ በስር በነፃ ነው ብላችሁ